ሶስተኛው ፓርቲ ጋር የጋራ መግባባት ብናደርግ ጥሩ ነበር። ወይም ተወያይተን የኔ ሀሳብ ላያሸንፍ ይችላል ሊሆን ይችላል፣ ግን ብንወያይበት ጥሩ ነበረ ነው። ይሄ ነው የኔ ሀሳብ። እሺ እንደው አሁን ግልጽ አድርጎ ለማቅረብ ያክል አሁን የህወሓት አመራር የተወንዘፈ መንግስትና ይመለስ የሚል ማለት የተወንዘፈ የሚል ቃል መጥቷል። ሙንዛፍ በህግና በፖለቲካ ምን አይነት ቃል ትርጉም እንዳለው ነው ያላቅም፣ ግን እንደዛ እየተባለ ነውና እነሱ በ2012 ምርጫ የተቋቋመው ምክር ቤትና መንግስት ይመለስ እያሉ ነው። ይህንን በተመለከተ አሁን ላይ ይህንን ለሚከታተል በብዙ ሺዎች ለሚቆጠር ትግራዋይም ሆነ የተቀረ ኢትዮጵያዊ በዚህ አሁን ትግራይ ውስጥ እየተካሄደ ባለው ሁኔታ ላይ ያንተ አስተያየት ምንድን ነው? ያንተ አቋም ምንድን ነው? ምን መሆን አለበት ነው እያልክ ያለህ this time? እኔ ስለዚህ ነገር ብዙ ተናግሬ አላቅም ነበር፣ ግን ከጠየቀኝ ዘንዳ አንደኛ 2012 ምርጫ ተደርጎ ነበር። 2012 እኔ እሱ ብቻ ነው ያኔ 2013 መጨረሻ ጥቅምት ላይ ለመጣው ጦርነት ምክንያት እሱ ብቻ ነው የሚል ባይኖረኝም ግን እንደ ምክንያት አገልግሏል በወቅቱ። ከዛም ፕሪቶሪያ ስንሄድ እንደገና መፍረስ ላይ ተስማምተናል። አትሊስት ተፈርሟል ፕሪቶሪያ ላይ ኢንተሪም አድሚኒስትሬሽን ወይም ጊዜያዊ አስተዳደር እንዲመሰረትም ያው ስምምነቱ ጋር አለ። አሁን እዚህ ደርሰን እንዴት ነው የምንቀጥለው የሚል ሲነሳ ሁለት ነገር ነው። አንደኛው 2012 ወደ ምርጫው ስንገባ የተያዘ ፖዚሽን አለ። 5 ዓመት ነው አይራዘም ብለን ነው ወደ ምርጫው የገባ ነው እና እንደ ምክንያትም ሆኖ ለግጭቱ እንደ ምክንያትም ተደርጎ የተቆጠረው ለጦርነቱ አሁን ጊዜ አልፈዋል። የተለያዩ ህግ ጉዳዮች እያስነሳ ነው። 6ኛ ዓመቱ መሰለኝ የያዘው። ስለዚህ ኮንሲስተንት አይደለም። አትሊስት በመጀመር ትንሽ ዳብል ስታንዳርድ ሆነናል የሚል ትናለኝ። ትናንትና 5 ማለት 6 ማለት አይደለም የሚል አቋም ይዞ አንዲት ቀን መራዘም የለባትም ያለ ፓርቲ አሁን እንደገና ተመልሶ ምርጫው ከተደረገ የቆየ ነለንድ ቮይድ የተደረገ በመሃል ብዙ የሚያቋርጠው ነገር የመጣበትን ነገር እንደገና መመለስ ፕሪንሲፕል አይደለም፣ መርህ ላይ የተመሰረተ አቋም አይደለም የሚል ነው የገባኝ። አዎ እንደዛ ነው። እሺ ቀጥልሽ። ምክንያቱም ያን የስተት ያልከው እንደገና ሌላ ጊዜ ትክክል ሊሆን አይችልም። ያን የስተት ያልከው ራስ ሆነ ደግሞ እንደገና ሌላ ጊዜ ደግሞ ትክክል ስትለው እንትን አይደለም፣ የሚያስኬድ አይደለም። ወደዚህ አይነት የክርክር መግባት አልነበረብንም የሚል እንትን አለኝ። ግን ኦልሬዲ ተገብቷል። ከተገባ ደግሞ በማያቋርጥ ጥያቄዎችን ማስነሳት አይቀርም። ትግራይ ውስጥም ከትግራይ ውጭም ጥያቄ ማስነሳት አይቀርም። እሺ ይህን በተመለከተ ከዚህ ለመውጣት ወደ ሌሎች ጉዳዮች ለመሄድ ስለዚህ አሁን ላይ በዚህ አሁን በህወሓት በኩል እየተካሄደ ያለውን ነገር በተመለከተ የጊዜያዊ አስተዳደሩ አቋም ምንድን ነው? ጊዜያዊ አስተዳደሩ አቋም ጊዜያዊ አስተዳደር ስትል የእኔ አቋም ማለት ነው። ካቢኔው ያንተ አቋም እያቋሙ ነው ያለው። ምክንያቱም ፋንክሽናል አይደለም ካቢኔው አሁን ነው የድርጅት አቋም አለ። እንግዲህ አብዛኛው የኢትዮጵያ የህወሓት አባል ነው። የህወሓት አባል የተለያየ እንትን እንዳለው አውቃለሁ፣ ግን በአመዛኙ ግን እንደ ፓርቲ ወስኖታል። ስለዚህ የፓርቲ ዲሲፕሊን አለ። እያንዳንዱ ከፓርቲ ውሳኔ ፊንክች የሚል አይደለም። እሺ ያንተ አቋም? ኦኬ የራሴ አቋም ነው። የራሴ አቋም ካልክ እኔ በግሌ አላምንበትም። የድሮ ምክር ቤት መጥቷል። ምክንያቱም እንትን መደረግ አይደለም፣ በጣም ችግር ውስጥ ነው እየገባን ያለው። አሁን አቋም ወስዷል። ከመጀመሪያው ውይይት ቢደረግ ብንግባባ ጥሩ ነበር፣ ግን አሁን ካለንበት ደርሼ ትክክል ነው የሚል ነገር የለኝም። ስለዚህ ፕሮሰስ እየሄደ ነው። ያ ፕሮሰስ የኔ ፕሮሰስ አይደለም። እኔ ፓርቲ አባል አይደለም። በፓርቲ አባልነት እዛው እንትን የምጠረነፍ አይደለም። ስለዚህ የኔ አቋም ምንድን ነው?
በተቻለ መጠን ሁለተኛ ማሰብ ያለባቸው ይመስለኛል። ትንሽ ቆም ብለው ማሰብ ያለበት ይመስለኛል። አንደኛ ህዝቡ ጋር ዩኒቲ የሚፈጥር አይደለም፣ ከፋፍሎናል። አሁን የሚያስፈልገን የሚያቀራርበን አንድ የሚያደርገን ነገር ነው መስራት ያለብን። ግን ኦልሬዲ ከፋፍሎናል። ዝም ብለህ እውነት መናገር ብንል በየስብሰባው የሚነሳው ነገርም በስብሰባ የማይከፈልም ኦፒኒየን አለኝ የሚል በጣም ብዙ ነው ያለው። ስለዚህ እኔ የትኛው ይበዛል የሚቃወሙ የሚደግፈው የሚል አይደለም። ግን በፐርሰንት በቁጥርም አይደለም ማስላት የምፈልገው የሚያስማማ ነገር ግን አይደለም በህዝቡም። ስለዚህ ይህን ግምት ውስጥ አስገብቼ ነው እንትን እያደረገ ያሉት ስህተት ነው። ሁለተኛ ማሰብ ያስፈልጋል። ከዚህ ይህን መስማት አልተፈለገም። ዝም ብሎ ነው እየቀጠል ያለው ጉባኤ ማለት ምክር ቤቱ ተጠርተዋል፣ ስብሰባ ያደርጋል፣ ይወስናል፣ አዲስ ፕሬዚደንት ይመርጣል። ኦኬ። ከዛ ፋይናሊ ኦፊስ የፕሬዚደንቱን ኦፊስ መያዝ መግባት ይኖራል። ይሄ ሁሉ አንዴ በዚህ ምክንያት መጋጨት ያለብን አይደለም። ግን አላደል ቢሮ ይዞ አላስገባም አስገባለሁ ወዘተ የሚል ነገር ባይኖርም ግን እኔ ትክክል ነው የሚል ነገር የለኝም። ስለዚህ የማስረክበው ነገር የለኝም። ስለዚህ ከፈለጉ እንደፈለጉ ያርጉት። እኔ ግን ትክክል ነው ብዬ መረካከብ ምናምን የሚባል ግን የለም። በዚህ መንገድ ነው የሚያደው። ትክክል አይደለም የሚል እምነት ስላለኝ እንደ ፖለቲካ ውሳኔ የግሌ የራሴ እንደዛ ነው የምለው። ይሄ ፕሮሰስ በመቀጠሉ ምክንያት ይመጣል ብለህ የምታስበውን ነገር አንዱን ጠቅሰህልኛል። የህዝቡ ፖለቲካል ኮሚኒቲውን፣ ኢሊቱን፣ ህብረተሰቡን ከፋፍሎታል የሚል ነው። ሌላ ይመጣል ብለህ የምትሰጋው ጣጣ አለ? በኋላ የማነሳቸው ነገሮች አሉ። ኦፍኮርስ ግን ከወዲሁ ከተነሳ አይቀር ምንድነው የምትሰጋው? ምን ይከተላል? አዎ እንግዲህ ሁለት ነገር ነው። ሌላ እኛ በእኛ ውስጥ ያለው መከፋፈል፣ በትግራይ ውስጥ ያለው እነዚህ የፖለቲካው ኮሚኒቲ ጋር የመከፋፈል ነገር ነው የመጀመሪያው። ትክክል አይደለም፣ ከፋፍሎናል የምለው። በሌላ በኩል ደግሞ ፕሮባብሊ ኢንተርቬንሽንም ሊኖር ይችላል። በፌዴራል በኩልም ማለት ነው። አንድ ፌዴራል ኢንተርቪን ሊያደርግ የሚችልበት የሚመስለኝ አቋቁም ያለው መንግስት ብሏል። በጣም ሳድ የሆነ ነገር ነው። የሁለቱ ስምምነት ቢኖር ጥሩ ነው። ግን አቋቁም ያለው ብሏል ማለት መርጫለሁ ብሏል፣ ፕሬዚደንት ብሏል። ከዛ መንግስት አፈረሳችሁ ወዘተ የሚል ነገር ሊኖር ይችል ይሆናል። መንግስት እንዳይፈርስ ምናምን የሚል አለ አይደል። ትግራይ ሌላ ክልል አይደለችም። ትግራይ ናት። ስለዚህ እኔ ይሄ ከአቅም በላይ ይሆናል ወዘተ ብዬ ስለዚህ የምጋብዘው ነገር የለም በጭራሽ። እሱ ጥያቄ ቀርቦልሃል? እሱን ላነሳብህ ነበር። ከአዲስ አበባ በኩል ሁኔታው ከቁጥጥር ውጭ እንደሆነ ገልጸህ የኃይል ጣልቃ ገብነት ግብዣ እንድታቀርብ የቀረበልህ ጥያቄ አለ? ማቅረብ እንደሚቻል አውቃለሁ። የቀረበልኝ የለም፣ አላቀርብም። ኦኬ እሺ። መጀመሪያ ይሄ አሁን የተራዘመው የጊዜያዊ አስተዳደሩ በአንድ ዓመት የተራዘመው በአንተ ጥያቄ ነው የሄድከውስ? ከዓመታት በፊት ፕሬዚደንት ስትሆን ከዓመት በፊት ፕሬዚደንት ስትሆን በህወሓት አቅራቢነትና በአብይ አህመድ ይሁንታ ነበረ። አሁን ላይ አዲስ አበባ ስትሄድ ከህወሓት አመራር አባላት ጋር ተነጋግረሃል? የእነርሱን ይሁንታ አላገኘህም ነበር? አሁን ላይ የአንተ ፕሬዚደንት ላይ ይህን ያህል ተቃውሞ ያነሱት ለምንድን ነው ብዬ ነው። ተነጋግረህ ነበር ከእነሱ ጋር አዲስ አበባ ከመሄድ በፊት? ምን እነጋገራለን? አንደኛ ባለፈውም በተደጋጋሚ ገልጫለሁ። የዓመቱ የስራ ሪፖርት የሚባል ነገር አለ። እንግዲህ አስቸጋሪ ነው፣ ተጠሪነቱ አስቸጋሪ ነው። እዛም የተለያዩ ቢሮዎችም አሉ፣ ከሚኒስቴር መስሪያ ቤቶች ይገናኛሉ፣ በሪፖርትም ይገናኛሉ፣ በተለያዩ ስራዎችም ይገናኛሉ።
ከዛ እኔ እንደ ክልሉ ፕሬዚደንት ጊዜያዊ አስተዳደሩ ፕሬዚደንት መደበኛ የሆነ ሪፖርት አላደርግም ነበር። ብዙ በየጊዜው ግንኙነትም አልነበረም። ምክንያቱም የሄድኩባቸው ጊዜያት አሉ መፈታት ያለባቸው ፌዴራል መንግስቱ ማድረግ ያለበት ነገር ያላደረገው ለመጠየቅ ሄጄ ነበር፣ ግን እነዛም አልተፈቱም፣ አልተመለሱም። ለምሳሌ ምንድን ነው የጠየቀው? እንደው ከማንሳት ከተቻለ ኢምባርጎ በጣም ከፍተኛ ነው። የነዳጅ አለ፣ ደሞዝ፣ የሰራተኛው ደሞዝ አለ፣ የንግድ ማህበረሰቡም ጥያቄ አለ። ባለፈው ዝም ብለው እዳው በጦርነት ምክንያት ወድሞበት እያለ እንደገና በእዳም በወለድም ከወለድ ወለድም እየተጠየቀ ያለው እዛ ጋም አጀንዳ ነው ይታወቃል። በአዲስ አበባ ይታወቃል፣ ባንኮችም ይታወቃል። ከዚህ ጋር የተያዘ ለመጠየቅ የት ነበር። ከሁሉ በላይ እኔ አልገመትም ነበር። እንግዲህ ሰራተኛ የሰራበት ደሞዝ የሰራተኛው ነው፣ መብቱ ነው። ማንም የሚከለክለው መኖሪያ አልነበረበት እና የዛ ሲቆም እሱን ለመጠየቅም ይሄድ ነበር። ነዳጅም ከፍተኛ ችግር ነው የፈጠረብን ያለን በተሽከርካሪዎች፣ በትራንስፖርትም፣ በመስኖም፣ በሁሉም በብዙ በእነዚህ በእርሻ ፕሮግራሞቻችን ሁሉም ጋር ነው ነዳጅ ጋር ዲፐንድ ያደረገ እንትን እንቅስቃሴ ነው የነበረው እና ስለዛም መነጋገር ይለቀቃል ይባላል፣ ትንሽ ይለቀቃል ወይም ሳይል ይቀራል እና ያለመጠየቅ ነበር የሄድኩት። አንድ ነው። በሁለተኛው ያው ስለ ተፈናቃዮችም ስለ ሁሌ የሚነሳው ነገርም እዚያም ለመጠየቅ ይሄድ ነበር። አትሊስት ዝም ብሎ ጋብ ስላለ ኢንጌጅ ለማድረግ ማለት ነው፣ ወደ እንትን ለማድረግ ምክንያቱም ዝም መሆን ስለሌለበት እዛ ከታች ከሄድኩ በኋላ በተለይ ተፈናቃዮች ጋር ከተገናኘሁ በኋላ አለ ዝም ከረጅም ጊዜ የሚነሳ በጣም አንገብጋቢ ጥያቄ መሆን እንደሌለበትም ይታወቃልና ያንንም አትሊስት ኔጎሲዬሽኑ መጀመር እንዳለበት ያን የሚመለከትም እነዚህን ለማድረግ ይሄድ ነበር። አዎንታዊ ነው ምላሹ ወይስ ማለት ለአንተ ፍራስትሬቲንግ ነበረ? የሚሰጥ ምላሽ አለመኖሩ፣ ነዳጅ አለመለቀቁ፣ ደሞዝ አለመለቀቁ፣ ማዕቀቦች? እሺ አሁን ነዳጅ ለጦርነት ተዘጋጃላ ዝግጅት ይደረግበታል ነው። ግን እኔ እንጃ በጦርነት ሲባል በጀትም የሚለቀቀው ይታወቃል። የሰራተኛው ደሞዝ ተሆነ በጀቱም ይሄ ለጦርነት ዝግጅት ይውላል፣ ለሰራዊት ለመቀለብ ይውላል ወተት የሚል ነገሮች አሉ እና እንደምንም አድርገህ ትንሽ የፈቃደኝነት ነገር ይነሳል። እንደገና ደግሞ ሳይተገበር ይቆያል እና እንደዚህ አይነት ፍራስትሬት የሚያደርግ ነገርም ያ ምንም ለማታደርግ ዝም ብሎ በታሪክ አጋጣሚ እዚህ ስላለ ካልሆነ በስተቀር አስቸጋሪ ነው ጊዜው። አንድ ሰራተኛ ደሞዙን ወደ አካውንቱ እንዲገባለት አሰራር ከመዘርጋት ይልቅ የሰራተኛ ደሞዝን በመከልከል ምንም ውስጥ የሌሉ የመንግስት ሰራተኞችን የመቅጣት ፖሊሲን በተመለከተ አዲስ አበባ ካሉት ሰዎች ጋር በግልጽ ትነጋገራላችሁ? ለዚህ የሚሰጡ ምክንያት አለ? አሁን ሰራተኛው እዚህ በጀቱ የትግራይ ነው አይደል? ይመጣና ከዛ ከትግራይ ግን በየሴክተሩ ወደ የአካውንት ነው የሚገባው። ኦኬ። ስለዚህ አዲስ አይደለም ወደ የአካውንት የሚገባው፣ እዚህ ትግራይ መምጣት አለበት መጀመሪያ። የክልሉ በጀት ነው። የክልል በጀት ደግሞ የሰራተኛው ከሆነ የሰራተኛው ነው። ምንም ልታደርገው ምትችል አይደለም። ልታስቀርበት ማችል መጥቶ እያለ ልታስቀርበት አችልም። ስለዚህ ይህን የሚመለከት የተለያዩ እንትኖች
ትጠይቃለህ። ባንክም፣ ሚኒስቴር መስሪያ ቤቶችም ብዙዎች ትጠይቅና ከዛ ላይ ነው መፈታት የሚችለው፣ ፖለቲካል ነው መፈታት የሚችለው የሚል ነገር ይመጣል። ፖለቲካል ስቴት ደግሞ ይፈታል ተባለ። አንድ የተፈታ ግን አንዴም ሙሉ አልመጣም፣ ያው ነው የቀጠለው። ስለዚህ ከህወሀት በኩል የሚነሱትን ሁለት ነገሮች ላንሳ፣ አንዱ ለክላሪቲ በአንተ በኩል ያለውን አስተያየት ለማወቅ። ወደ ህወሀት አዲስ አበባ ከሄድክ በኋላ በአብይ አህመድ መስሪያ ቤት በኩል የተጻፉትን ደብዳቤዎች እየተመለከትኩት ነበር። መጀመሪያ የአንተ ፕሬዚደንትነት የተራዘመው በ2013 አዋጅ ነበር። እሱ አዋጅ ስራ ላይ እንዳልሆነ ይታወቃል። ሁለተኛ ተስተካከለ ተብሎም የተራዘመው በ2015 በወጣ አዋጅ ነው። እሱም አዋጅ ተሽሮ ሌላ አዋጅ ወጥቷል ከዛ በኋላ እና የማይገባኝ ለምንድን ነው በህይወት ባለ ህግ ስልጣኑን ማራዘም ያልፈለጉት? በተሻረ ህግ ከተሻረ ህግ የሚቀዳ ስልጣን እንዲኖርህ እያደረጉ ያሉት ለምንድን ነው? የተቃውሞ በትግራይ ውስጥ ትርምስ የመፍጠር ግብ ያለው ነው የሚሉ ስላሉ ነው። ያንተ አስተያየት ምንድን ነው? እኔ እኮ በመጀመሪያ ደረጃ ደብዳቤውም ያየሁት ማለት የተጻፈው ውይይት ጨረስንና ሪፖርት የሚባለው ነገር እሱ ጨረስኩ። ከዛ ተመልሼ ሆቴል የገባ ወደዚህ መምጣት ነበረብኝ። ከመምጣቴ በፊት ግን ኦልሬዲ እዛ የሆነ አንዳንድ ኢንጌጅመንቶችም ከመጣ ዘንዳ ለማድረግ ሆቴል ገባ። ከሰዓት በኋላ ሆቴል ስገባ ያ እንትን መጣ። እጄ ጋ እኮ የደረሰ ደብዳቤ የለም። ፎርዛት ማተር በቃ እንደ ማንኛውም እንጃ በምንድን ነው በራሱ በፕራይም ሚኒስትሩ ፐርሰናል ይሁን እንጃ በፋና ወይም በምን ብቻ ይሁን ህጋዊ ነው ምን ክፍተት አለው እኔ አላውቅም። ትግራይ ከመጣ በኋላ ነው ያ ጥያቄ እንዳለ የተነሳው። ከዛ በኋላ ተስተካክሏል ወይስ አልተስተካከልም እውነት ለመናገር አላውቅም እኮ። ታዲያ በምን የህግ መሰረት ላይ ነው ታዲያ የጊዜያዊ አስተዳደሩ እድሜም ሆነ የአንተ ፕሬዚደንትነት ተራዝሟል እየተባለ ያለው? በአንተ በኩል ያለው መረዳት ምንድን ነው? አንዴ እናስተካክላለን አሉ። እየነገርኩ ነው። በእጄ የደረሰ ደብዳቤ የለም የማራዝ የሚመለከት ህጋዊ አይደለም የሚል ነገር ግን አለ። እኔ እዛ ላይ ብዙ ትኩረት አላደረኩም። ለምን አንተ እንዴት ታየዋለህ? ምክንያቱም ከህወሓት በኩል እየቀረበ ያለው አንድ ጥያቄ ህጋዊ በሆነ መንገድ አልተራዘመም፣ ከፕሮሰሱ በተጨማሪ ማለት ነው። እመጣበታለሁ እሱንም ቶሎ ቶሎ እያለን ብዙ ጉዳዮች እንደናነሳ ከጊዜህም አንጻር ማለት ነው። ግን አንዱ እየተነሳ ያለው በህይወት ባለ ህግ አይደለም የተራዘመው ስልጣኑ፣ በህይወት በሌለ ህግ ደግሞ ህይወት ያለው ስልጣን አይኖርም የሚል ስለሆነ ነው። ቴሪ እኔ እንጃ አሁንም የህግ ባለሙያም አላማከርኩም። ከዛ በኋላ እንደዛ ጥያቄ እንደተነሳም ዝም ብሎ ወደዚህ ስለገባን ስቲል እንትኑም የለኝም። ዝም ብሎ በዚህ ሶሻል ሚዲያ ወይም ደግሞ በሜንስትሪ ሚዲያ የፋና ምናምን የሚባለው የምከታተል አይደለም። ጥያቄው እንደተነሳ እዚህ ሰምቻለሁ። ከዛ በኋላ እናስተካክላለን የሚል ነገር እንዳሉም ሰማ። ተስተካክሏል አልተስተካከለም አይደለም ምንም እንትን አላደረጉም አላወቁም። እሺ እንግዲህ አሁን መቼስ ከአንተ ጋር እየተነጋገርንም ቢሆን ግን ፕሬተንድ ማድረግ የሌለብን ነገር ይሄ በ2012 ያለው መንግስት ይመለስ የሚለው ይሰማል። አሁን ድምፁ ጠፍቷል። እሺ ዜናዬ የኔ ይሰማል? አሁን ይሰማሃል? ተቆራረጠ። እሺ እኔ እሰማሃለሁ በጥራት። እሺ እኔ እሰማሃለሁ በጥራት። እኔ ካልሆነ በስልክ ደውልልህና እንቀጥለዋለን። አሁን ይሰማሃል? ይሰማል። እሺ አንዱ ጥያቄ እንደው ይሄ የ2012ቱ መንግስት ይመለስ የሚለው እኔ የትም ታይቶ የሚታወቅ የህግ መሰረት አለው ብዬ አላምንም። በጣም በጣም ግራ የሚገባ ጥያቄ ነው።
ምን ላይ ተመስርተው እንደዛ ራሱ ተሰብስቦ ራሱን አፍርሶ በይፋ ስምምነት ነል ኤንድ ቮይድ የተደረገ መንግስትና ምክር ቤት እንደገና ከሞተበት ተቀስቅሶ ህይወት አለው የሚባለው በነዛ አመራሮች የተወናገረ አመክንዮ ብቻ ነው የምለው። ግን እሱንም ተወና አንድ የሚነሳ ጥያቄ ግን አለ ከዜጎች የጊዜያዊ አስተዳደሩ ስልጣን መራዘም ለትግራይ ህዝብ ምን ይፈይድለታል የሚሉ ጥያቄዎች ግን አሉ። ለምሳሌ ከምን ይጠብቀዋል? ተፈናቃይ ይመልሳሉ ወይ? የትግራይን ህገ መንግስታዊ ግዛቶች ያስመልሳሉ ወይ? ትግራይን ወደ ፌዴሬሽኑ አጠቃላ እንድትገባ ወደ ክልልነት ቁመና እንድትመለስ ያመጣታል ወይ የሚሉ ጥያቄ ያላቸው ሰዎች አሉ። ቅድም ያልከው ይሄ ዝም የማለት ፌዴራል መንግስት የሚባለው ዝም የማለት በጀት የመቅጣት ነዳጅ የመቅጣት ምናምን ለረዥም ጊዜ ትግራይን የማዳከምና በዝግታ የመግደል ፖሊሲው ነው እና አስተዳደሩ ከተራዘመ ይሄ አብይ አህመድ ፖሊሲ ነው የሚፈጸመው የሚሉ ሰዎች አሉ። ይሄ ነገር ያሳስበሃል? ይሰማሃል አሁን? እስቲ በሌላ መንገድ ልናገኘው እንሞክራለን። አብራችሁን ሁኑ፣ የትም አትሂዱ። ላይክ አድርጉ፣ ሰብስክራይብ አድርጉ። እስቲ በመስመር ልናገኘው እንሞክራለን። አሁን ይሰማኛል። እኔ ጥያቄን ሰምተዋል? ይሰማል። ኦኬ። አዎ ኦኬ። ምንድን ነው ለትግራይ የሚፈይድለት የሚል ጥያቄ ያላቸው አሉ። እሺ የሚፈይድለት እኮ ያው ይሰማል። ትንሽ እኔ እሰማሃለሁ። ቀጥል። ይሰማል። ይሄኛው እኔ ተገቢ ጥያቄ ይመስለኛል። አንድ አመት ቆይቻለሁ። አንድ አመቱ ጋር ብዙ ሚቻ የተደረገውም ቢሆን በጣም ፈተና ባለ እየተሰማ ከሆነ ማለት ነው። ፈተና ማለት ነው የነዳጅ መከልከል ትልቅ ቆይ በስልክ እንደውልልህና በስልክ ብናስገባው ይሻላል። እንደገና በስልክ ልናገኘው እንሞክራለን። ግን ያው እንግዲህ ስልኩ ድኖ ዲስተርብ ላይ ከሆነ ላያዩ ይችላል። እንሞክራለን። አብራችሁን ሁኑ። ከይቅርታ ጋር ትንሽ ታገሱ። ዜና አዲስ ገብቶ ከሆነ ቼክ አድርጊልኝ። ይሰማል? አሁን ይሰማል። አሁን ትሰማናለህ አንተ? አሁን እየሰማ ነው። በጣም ጥሩ። እንግዲያውስ እንደው መልሼ ላንሳው ስለተቆራረጠባቸው። ያው ሰምተኸዋል ጥያቄውን። ኦፍኮርስ ግን ትግራይን በዝግታ የመግደል ፖሊሲ አካል ነው እና ይሄ ሁኔታ ዝም ብሎ ያለምንም ለውጥ መቀጠሉ በዛ በኩል ትግራይ እንደ ጠላት ለፈረጀው አካል ከመጥቀሙ በስተቀር የጊዜያዊ አስተዳደሩ መራዘም ምንም ፋይዳ የለውም የሚሉ ሰዎች አሉና ምን ትላቸዋለህ እያልኩ ነበር። እኔ ሀሳብ በደንብ አድርጌ ይገባኛል። ግን እሱ የሚጠይቁትን ብቻ ሳይሆን የኔን ምንትን ነው። አሁን ቆይቻለሁ። ተጽዕኖ ከባድ ነው። ምንም ከፌዴራል መንግስት መደረግ ያለበት ድጋፍ የሚመለከት እኔ ያክል ተደግፍ ያለው የሚል ነገር የለኝም። ሁሉም ነገር ማለት ነው። ኢንፋክት ሰራተኛውም ማመስገን ነው የሚመሰገን ነው እንጂ ከዚህ ደሞዝ የሌለው የመጋቢትም በቃ ደሞዝ የሚባል የሌለው ዝም ብሎ ረብሻ ሳይደረግ ምናምን ዝም ብሎ እየኖረ ነው ያለው እና ይሄ የማንም ስህተት አይደለም። እዚህ ትግራይ ውስጥ ያለው
ስህተት አይደለም፣ የእኔም ስህተት አይደለም፣ የቲፒኤልኤፍም አይደለም። ዝም ብሎ መዝጋት ነው። ግን ምንድን ነው እያልክ ያለሁት? ኦኬ እስካሁን ድረስ ቀጣይም ቢሆን መራዘሙ የሚያመጣው ለውጥ አለ ወይ የሚል ጥያቄ አለኝ። እኔም ማመጣው ለውጥ አለ ወይ የሚል ግን ኦኬ እንዴት እንቀጥል ነው። መራዘሙ በጣም ትክክል ነው አይደለም እያልክ ያለሁት። የተለያዩ አማራጮች ሊኖር ይችላሉ። ትልቁ ነገር እንዴት አድርገን ወደ ቀጣይ ምርጫ እናፍጥነው ነው ዋናው ነገር። ስለዚህ ጊዜያዊ ምናምን የሚባለው የነባር መመለስ ምናምን የሚባለው እሱን ትተን እንዴት አድርገን ወደ ምርጫ እንሸጋገር። እስከዛው እንዴት ምን አይነት የሽግግር ነገር ይኖራል? ስንት ጊዜ ይኖር? ይሄ ነው ዋና መፍትሄ እንጂ እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ፣ በጀት አስለቃለሁ፣ እንደዚህ አይነት አድርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም። ተመልሶ እንደገና እስካሁንም እኮ ኦልሬዲ ተራዘመ። የኔ ተራዝሞ እኮ ደሞዝ የመጣ የለም። ሰራተኛው ዝም ብዬ እንደ ሰው አንድ ዓመት ተራዝሞልሃል ማለት ምንም ለውጥ ማመጣ ካልሆነ በስተቀር ተመልሶ ያ ችግር ይዘህ መቀጠል ከሆነ ነገሩ እንትን አይልም። ምንም ብቻ የግሌ መራዘምና ያለመራዘም ጥያቄ አይደለም። ይህን ህዝብ እንዴት አድርገን ነው ከዚህ ጊዜያዊ ሽግግር ነባር መመለስ የሚባል ነገር ፈጥነን ወደ መርጦ የራሱ ህዝብ የራሱ መንግስት የሚያቋቁምበት መንገድ እንዴት አድርገን ነው የምናደርሰው? ዋና መፍትሄ ያ ይመስለኛል። የምርጫን ነገር ስታነሳ ያው ምርጫ እንዲካሄድ መጀመሪያ ትግራይ ወደ ክልልነት ቁመና መመለስ አለባት የሚል ጥያቄ ስላለ በትግራይ ውስጥ የሆነ አይነት አሚካብል የሆነ አስማሚ የሆነ ፕሮሰስ ቢኖር አዲስ አበባ ካለው አገዛዝ ጋር ወይ ከዛ ካለው ቡድን ጋር ተነጋግሮ ጥያቄዎቹን መፍታት ይቻላል የሚል ተስፋ ስንት በመቶ ነው? መፍታት ይቻላል? አሁን እኮ ወደ ምርጫ እንግባ ብንል ለምሳሌ አሁን ቲፒኤልኤፍ ሌጋል ስታቱስ ሁላችንም እናውቀዋለን። እሱ መፈታት ይኖርበታል። እሱ ሳይፈታ ዝም ብለን ምርጫ የሚል ነገር ትክክል አይሆንም። አንደኛ እሱ፣ ሁለተኛ ትግራይ ወደ ቁመና እንትን መደረግ ይባላል። እሱ ነው እንትን ማድረግ ያለበት። ዋናው ኔጎሼት ማድረግ ያለብን ምን ያክል ያስኬዳል፣ ምን ያክል አያስኬድም እንየው። አያስኬድም ብለን መቆም የለብንም። ዋናው ነገር ግን አሁን ካለንበት መውጣት የምንችለው እሱ እኮ ነባር አስተዳደር መጥቶም እኮ እንዴት እነዚህ ጥያቄዎች ይመልሳል። እኔ እኮ እነዚህ ጥያቄዎች ከጦርነት መመለስ የተቻለን ርቀት እንሄዳለን። ካልቻልን ደግሞ ምን እናደርጋለን ማሰብ ይኖርብናል። ግን ጊዜያዊ አስተዳደር ስለሆነ ነባር ስለመጣ ዋናው ጥያቄ እንዴት አድርገን ወደፊት እንሂድ ሲባል እንዴት አድርገን በምርጫ የቆመ መንግስት ኢንክሉዲንግ ሉዓላዊ ወሰኖቻችን ጭምር ግዛቶቻችን ጭምርም እሱንም ኢታስቱ ቢነጎሸትት እሱም ውይይት ውስጥ ክርክር ውስጥ ድርድር ውስጥ መግባት ይኖርባል። አሁን እኮ ሁሉንም ትተን ነው እንትን እያደረግን ያለ ነው። አሁን የትግራይ ህዝብ ያው የትኛውንም ስም ተሰጠ ነው የመንግስት ቅርጽ ያለው አካል ያስፈልገዋልና አንተ የነባር መመለስ የሚለው ነገር ህዝብ ከፋፍሏል፣ ችግር ያመጣል፣ ኢንተርቬንሽን ሊያስከትል ይችላል የሚል ነጥቦች አንስተሃል። ምንድን ነው አሁን ብዙዎች እየሰሙ ስለሆነ አንተ ምንድን ነው መሆን አለበት የምትለው? ለምሳሌ እንደ ሳልሳይ ወያንና ሌሎች በትግራይ ያሉ ተቃዋሚ ፓርቲዎች በትግራይ ብሔራዊ ጉባኤ ይካሄድ እና ከዛ ብሔራዊ ጉባኤ የሚወለድ ሁሉ አብዛኛው የተቀበለው መንግስት መወለድ ይችላል የሚል ሀሳብ በተደጋጋሚ ሲያቀርቡ ነበረ። ይህን አስተያየት እንዴት ነው የምታየው አንተ? የኔ ብሔራዊ ጉባኤ ብሔራዊ እንደዛ አይደለም። ሁለት አማራጮች ናቸው ያሉት። ማን ይምራው ማን ፕሬዚደንት ይሁን እሱ ሁለተኛ ጥያቄ እናድርገው፣ የፈለገው ይሁን። ግን
አንድ የችግር ስርዓት መኖር ያለበት ይመስለኛል። ያ ሁለት ነገር ማሟላት ይኖርበታል። ኤዘር ኢንተሪም አድሚኒስትሬሽንን የፈለገው ሪፎርም አድርገህ ራሱን እሱን አስተካክለህ እሱ ምክር ቤት እንዲኖረው አድርገህ እሱ የአቃፊነት እንዲኖረውም አረጋግጠህ አሟልተህ ወይም እሱ እንዲቀጥል ማድረግ ኦር ወይም ደግሞ ሌላ አይነት ኢቭን ማሸጋገሪያ የሚባል ስሙ የሚያጣላ አይደለም፣ ግን እንዳለ የነበረው አሁን ኢንተሪም ማለት ጊዜያዊ አስተዳደር አለ፣ ምክር ቤት የለውም፣ ዝም ብሎ ነው እየቀጠለ ያለው። አሁን ሁለት ነው፣ ህግ አስፈጻሚና ህግ ተርጓሚ ነው ያሉት ማለት ካቢኔውና እና ፍርድ ቤት ነው ያሉት፣ ምክር ቤት የለም። እነዚህ ያሉትን እጥረቶች ወይም ዲፊሸንሶች የመንግስቱ የሚፈታበት መንገድ አድርገህ እኮ ብሔራዊ ጉባኤ እሱን አይፈታውም። ለምንድን ነው የማትቀበለው? ብሔራዊ ጉባኤ ማለት ምን ማለት ነው? ሁሉም በትግራይ ያሉ ተቃዋሚ ፓርቲዎች፣ የሲቪክ ማህበራት፣ የሀገር ሽማግሌዎች ምኖች ሁሉ ተሰብስበው ውይይት አድርገው ኤሊት ባርጌን ተደርጎ የሚዋቀር መንግስት ማለት ነው። በኤሊት ባርጌን ኦኬ። ህዝቡ ኦርዲነሪ ሲሆን ነው እሱንማ ወደ ምርጫ ሲኬድ ነው አይደል የሚሳተፈው። እስካሁን የጊዜያዊ አስተዳደሩ በህዝብ ተመርጦ አይደለም። ይሄኛውም እኮ ነለንድ ቮይ በተደረገ ምርጫ ነው እያልን ያለ ነው እንጂ እነሱም ምርጫን ነው ክሌም እያደረጉ ያሉት። ግን ምርጫ ፕሪቶሪያ ሳይሆን ከፕሪቶሪያም ውጣ ብለህ ማለት ነው። ተተሱን ማለት እንግዲህ የፕሪቶሪያ ስምምነት እኮ በህወሓትና ብልጽግና እንዴት በትግራይ መንግስት እንደሚዋቀር ይነጋገራሉ ይላል እንጂ ስለ መንግስት ቅርጽ የሚለው ምንም ነገር የለም። አሁን ይሰማል። አሁን ይሰማል። ብሔራዊ ጉባኤውን ለምን ያልተቀበልከውም? ያንኑ አሁን የምትለውን ነገር አያደርግም ወይ እያልኩ ነበር። የሽግግር እንደግል ነው። ኦኬ፣ ብሔራዊ ጉባኤ አንድ አማራጭ ይሆን። ኦኬ፣ ከዛ ለየት ያለ ሀሳብ ያለውም ይኖራል። ግን እንደ አንድ አማራጭ አሁን ምክር ቤትን እያነሱ ነው እነሱና በአቶ ጌታቸው ረዳ የስልጣን ዘመን ከተቃዋሚ ፓርቲዎችና ከሌሎች የህብረተሰብ ክፍሎች የተዋቀረ አንድ ምክር ቤት ነበረና ያንን የምክር ቤት አባላቱን ባለማነጋገር በዝምታ የገደልከው ለምንድን ነው የሚል ጥያቄ አለ። ምክር ቤት ያኮ ኤሊት ምን መሰለህ አስቸጋሪ ነገር ነው። ከኤሊት ምክር ቤት ያኔ የነበረው ክፍፍል ነበር አለ፣ መኮራረፍ ነበር። እነጌታቸው በአንድ በኩል ከዛ ቲፒኤልኤፍ ጋር። አሁን ቲፒኤልኤፍ ቦይኮት አደረገ፣ ያኛው እንትን አደረገ፣ መረጠ ምክር ቤት። ኦኬ፣ ራሱ ምክር ቤቱ ኮንትሮቨርሻል ነበር። ከዚህኛው ግን ይሻል የነበረ ይመስለኛል። አሁን ነለንድ ቮይድ ከተደረገው ራሱን ካፈረሰው ምክር ቤት ያኛው ይሻል የነበረ ይመስለኛል። ያንን የምክር ቤት ክፍተት ይሞላ ነበር ብዬ ነው። ለውይይት ክፍት ሊሆን ይችላል፣ ግን እሱ ቢፈርስ ይቻላል ወይስ ቢቆይ? ምክንያቱም ራሱ መኖሩም አለመኖሩም ችግር ሆነ፣ ከቀጠለም ችግር ነው፣ አለመስራቱም በሌላው አቅጣጫ ደግሞ ችግር ነው። ምክንያቱም ለዛም ነው ሳይለንት መሆን የመረጥኩት እንጂ እነሱንም አገኛቸው ነበር እንዴት መቀጠል ላለበት። በአንድ ዓመት ጊዜ ውስጥ መስራት የነበሩብህን ነገሮች ያልሰራህ አይመስልህም? ለምሳሌ በስርዓት የመንግስት ማዋቀርን በተመለከተ አሁን ቀደም ሲል ያልናቸውን የተቃዋሚ ፓርቲዎችን ኢንፑት መውሰድን በተመለከተ ጊዜ አስተዳደሩን ኢንክሉሲቭ ማድረግን በተመለከተ ማድረግ የነበሩብህና ያላረካቸው ነገሮች ያሉ አይመስልህም? አሁን ላይ ሆነ ስታየው አሉ። ያው ምክንያቱም አጠቃላይ ሁኔታ በጣም አስቸጋሪ ነው የነበረው። እኔ ስለ ፌዴራል ነው የገለጽኩት፣ ግን እዚህ መንግስትም እኮ እንደ መንግስት ለመቀጠል የነበሩ ፈተናዎች እዚህ ትግራይ ውስጥም ቀላል አልነበሩም።
ትንሽ መንግስትን ኮንትሮል የማድረግ ሙሉ በሙሉ እንትን የማድረግ እያንዳንዷ መመደብ ያለበት ከሌዚ መደብ የሚል እሱ ጋር የማያቋርጥ ጭቅጭቅ ነበረ። ትንሽ መንግስት ራሱን ችሎ መወሰን የሚችል ሳይሆን እንዳይወስን ይደረጉ የነበሩ ችግሮችን ነበሩ። እኔ ካቢኔው ጋር ለምሳሌ እኔ ችግር አልነበረኝም። ካቢኔው የወሰነው ግን ቻለንጅ ይደረግ ነበር። መንግስት ነው እንግዲህ ካቢኔ የወሰነው። ካቢኔ ግን ትልቅ ልዩነት ፈጥረን ያደረግንበት ጊዜ አላቅም። እንወያያለን፣ እንከራከራለን፣ ግን አብዛኛው አንድ ሆነ ነው የምናልፈው። ስለዚህ ጥሩ ውሳኔዎችን የተወሰኑ ይሄ ነበር። አንዳንዶች የዛ የተወሰኑ ደግሞ ከዛዎች ተቃውሞ ይገጥማቸው ነበር። ኢንክሉዲንግ ካቢኔ አባላት ሆነው የወሰኑትም አብረውን የወሰኑትም ጭምር ሌላ ጋር ሄደው ደግሞ ሌላ ነገር ይሰሩ ነበር እና ልክ መንግስት የሰራ መንግስት ያደረገ ለማለት ትንሽ ፈተና አስቸጋሪ ነበር። ኖት ኦንሊ ከአዲስ አበባ ሳይሆን ትግራይ ውስጥም ቀላል ነገር አልነበረም። ያልገባኝ ምንድን ነው የትግራይ ጊዜያዊ ፕሬዚደንት እንድትሆን የህወሀት አመራር ስምምነት ነበር ማለት እነሱ ናቸው ፕሮፖዝ ያደረጉት። እሱ ብቻ ሳይሆን በካቢኔ ውስጥ በአቶ ጌታቸው ረዳ ጊዜ ከነበራቸው በላይ የስልጣን ሼር አግኝተዋል። በካቢኔ ውስጥ ብዙ ቦታ ሰጥታቸዋል። እኛ እንደውም በቃ 10 ጠይቀው 12 ተሰጣቸው እያልን ሁሉ አንስተን ነበረ። ይሄ ሁሉ ተደርጎ ያንን መንግስት የሚያሰናክሉበት ምክንያት ምንድን ነው? እኔ ዝም ብሎ የማይሆን አይደለም የሰጠሁት። አንዳንድ ቦታ የሰጣቸው መስራት ይችላሉ የምላቸው እኔ ጥሩ ፔርፎርም እንድናደርግ ብቻ ፈልግ ነበር። አቃፊነት ላይ ችግር እየተፈጠረ እንደነበር አውቃለሁ። ግን አጠቃላይ እንትኑ ምንድነው የሆነው? አንድ ነገር ስቶ እንደገና ከ3/4 በላይ እኮ አንድ ፓርቲ የሆነን መንግስት ከወሰደው አቃፊነት አይደለም፣ ይሄ ቶታል የሆነ ገፍታሪነት ነው። ተጎታል አቃፊነት ነው ያልከው። አቃፊ አይደለም እቀበለዋለሁ። ግን እስቲል የሆነው እንትን የማድረግ የመከተል ነገር ነው። ይችንም የሚል እከሌም ለምን እንደዚህ ሆነ የሚል። ስለዚህ ምንድነው የሆነ ችግሩ? አንደኛው ስተው እዛ ቆምልህ አይደለም ገና ይከተላል ይችም የሚል እና ለምሳሌ በፍጹም ነው የምላቸው ነገሮች ነበሩ። ለምሳሌ ፍርድ ቤት፣ ፍትህ፣ ፖሊስ እዚህ እንደፈለገው አዘንት የምታደርግባቸው ነገሮች ያ የግድ ናትዛን መሆን አለበት የሚል ነበር። ግን እነሱንም ጭምር የመጠየቀው የማያቋርጥ ጥያቄ ነው። እንግዲህ የቀረችው የፕሬዚደንትን ናት የነበረችው፣ እሷ ደግሞ የተጠየቀች ናት ያለችው። ስለዚህ ዝም ብለህ ጊዜው የአንድ አመቱ እንትን አልነበረም። ዝም ብለው አልነበረም። አንደኛው እኔ ትንሽ አላደረኩም የምለው ለምሳሌ አቃፊነቱ 50% የግድ እንትን ነበር። ቲፒኤልኤፍ የሚል ድሮ የወሰንነው ነበር 49% የቲፒኤልኤፍ ያልሆነውን እንዲሆን ማለት ነው። ከዛ ግን 51 ብቻ ሳይሆን እየጨመረ ሄደ። ትልቅ ስህተት ነበር። አንዳንዶች ቢሮዎች አሉ ቢሮ ኃላፊ የሌላቸው የሌላ ፓርቲ መሆን ይሆናሉ የሚል ነው። ግን ስቲል እነዛ ቢሮ ኃላፊዎች የሌላ ፓርቲ ቢሆንም ስቲል ግሬት ማጆሪቲ ከ51 በላይ የቲፒኤልኤፍ እንደሆነ አውቃለሁ። እና እሱ እኔ ትንሽ አቃፊ እንዳይሆን አድርጎታል። የሚቀጥለው ነው አንደኛ መስተካከል ያለበት ምለው ለሚቀጥለው 5 ይሁን 6 ወር ይሁን እና የግድ አቃፊ መሆን አለበት። አሁን አቃፊ አንዱ የሚነሳው አለ ከሌሎች ፓርቲዎች ጉባኤ ተደርጎ ምናምን አንድ አጀንዳ እሱ ነው፣ አንድ አካሄድ። ከዛ የተለየም ሊኖር ይችላል። ግን እሱ ዲስከስ ተደርጎ
ወይ ፎርወርድ የሚለው በዛ ምክንያቱም ስምምነት የተደረገበት አይደለም። እኔ ፓርቲ ብቻ አይደለም የዚህ ፓርቲ የማትለው ኤሊት እኮ አለ ማለት ሀሳብ ያለው እኮ አለ ዲስከስ ሳይደረግ በጣም በቋራጭ ተወስነዋል። በተወሰነ መንገድ ይወሰን ስህተት ነው ያ መወሰኑ እና ተመልሰ ማየት ከሆነ ለሀሳቦት ያቀረቡት በጉባኤ ሊሆን ይችላል፣ ወር ሌላ መንገድ ሊሆን ይችላል። ለምሳሌ በኤሊት ባርጌኒንግ ሌላው መጥቶ ምናምን የሚል የተለየ ሀሳብ አለኝ። ያ ባይሆን እመርጣለሁ። ከሱ ውጭ ህዝብ የሚሳተፍበት መንገድ ምርጫ ብቻ ከሆነና ምርጫ ማካሄድ የማይቻል ከሆነ ከዚህ ውጭ ያለ ሌላ መንገድ አለ? አሁን እኔ ቅድም ፕሮፖዝ ካረኩትና በፓርቲዎች ከቀረበ ውጭ ያለ ምክር ቤት የሚባለው አሁን የትግራይ ኮሚኒቲ ታየው እንደዚህ በፓርቲ አልተደራጀም። የገጠሩን ምናምን እንትን አለው። እኔ ልክ ፖለቲካው ኮሚኒቲ የሚባለው ፓርቲ ጋር ያለውና ኤሊት ጋር ያለው ብቻ አይደለም። ህብረተሰቡ የራሱ እንዲኖረው ይፈልጋል። ህብረተሰቡን ይወከላል እኮ የሴቶች ማህበራት አሉ፣ የወጣቶች ማህበራት አሉ። ብዙዎቹ ከአንድ ፓርቲ ጋር የተሳሰሩ መሆናቸውንም እያወቅን ግን ስቲል የህብረተሰብ ክፍሉ ተሳትፎ መደረግ የሚችልባቸው መንገዶች አሉ። እና እሺ አንድ የአቶ ጌታቸው ረዳ ፕሬዚደንትነት ሊያበቃ ጥቂት ቀናት በቀረበት ወቅት እዚህ ርዕዮት ላይ ቃለ ምልልስ ሲያደርጉ የጌታቸው አስተዳደር ሳቦታጅ በማድረግ ረገድ ያንተ ሚና ትልቅ እንደነበረ እዚህ ተናግሮ ነበረ። ምን ያክሉ እንደምትቀበለው አላቅም፣ ግን አሁን ያነሳቸው ብዙ ነጥቦች ያኔ አቶ ጌታቸው ካነሳቸው ጋር የተመሳሰሉ ናቸው። በፓርቲው ያለ አሰናካይነትና አደናቃፊነትና አቶ ጌታቸው በዛ መልኩ ከመቀለ ተገፍቶ በመሄዱ ባድ ፕሬሲደንስ ሴት ያረክ ይመስልሃል? የሚጸጽትህ ነገር አለ ወደኋላ ስታስብ? ይሰማል? እሺ ተመልሶ ይመጣል ብለን ተስፋ እናደርጋለን። ይቅርታ እንጠይቃለን። እንግዲህ ከኛ ቁጥጥር ውጭ ያለ ነገር ነው። ተመልሶ መጥቷል። እሺ እናስገባው። አሁን ይሰማል? ምንድነው የሚጸጽትህ ነገር አለው እያልኩ ነበር። እሱን ከኋላ ተመልሰህ ንገረን ስለተቆራረጠ። እኔ የሚጸጽተኝ ነገር የለም። አም ሶሪ ጌታቸው ብዙ ጊዜ ይከሰኛል፣ ግን ጌታቸው ጋር አልተወያየንም። ጌታቸው ጋር ቁጭ ብለን እንትን ብንል ይቻላል የሚቻል ይመስላል። ስላላወጡት እሱ ባለማውረድ እኔን ይጸጽተኛል ይላል፣ ሳቦታጅ አድርጎኛል ይላል፣ ብዙ ነገር ይላል። እኔ ደግሞ ቀውስ ሲፈጠር ስልኩን አጥፍቶ ይጠፋል ይላል። ብዙ ስልጣን ሰጥቸው በእኔ ላይ የመንግስት መዋቅሩ ፓራላይዝ አድርጎታል ይላል። ስልክም አሁንም እኮ ብዙ አላነሳም። ያኔ እንደንትን አይደለም። ጌታቸው ጋር ጥሩ እያለውም ጌታቸው ጋር አሁንም ኢንፋክት አዲስ አበባችሁም ደውለው አያገኙም። ፎርስ ናተር ብዙ ስልክ የማንሳት የመደወል እንትን የለኝም። ግን ያኔ እንደዛ ባለ መልኩ የሆኑ የታጠቁ ሰዎች ማህተም መንጠቃቸው፣ ጽህፈት ቤት መቆጣጠራቸውና የመሳሰሉ ነገሮች መሆናቸው ያ እዛ በህወሓት ውስጥ በኋላ የገነገነው አይነት ስልጣንን ከማንም ጋር ያለመጋራትና በራስ መንገድ ብቻ የመሄድን ነገር የበለጠ ኢኔብል ያደረገ ይመስልሃል ወደኋላ ስታየው? በትክክል አርጓል። ይሄኛው ኢቨንቹዋሊ ቲፒኤልኤፍም አይጠቅመውም። ሰራዊትን በተለይ በጣም ጎቶታል። በጣም የኮር ውሳኔ ስህተት ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበረ ለውሳኔው? እንደዚህ አይነት ድጋፍ የለኝም። በወቅቱ ተቃውሞህን አቅርበሃል? ደግፏል ነበረ የኛ መረጃ? እኔም አልደገፍኩትም። አንደኛው በጣም ከፍተኛ ትንሽ አላደል ሰራዊት እኮ የነበረው ክብር በጣም ከፍተኛ ነበር በህዝቡ። አንድ ሰራዊት በራሱ ጋር የነበረው እንትን ባና በጣም እኔ መረጁ በሰራዊትና በፓርቲ መካከል ጥሩ ውጤት ያወጣ አይመስለኝም። አሁንም ጥሩ አይመስለኝም።
ታሪክ ደግሞ የበለጠ እንትን ያደርገዋል። ቲፒኤልኤፍም ያኔ ጠቅሞት ሊሆን ይችላል፣ ግን ኢቨንቹዋሊ ግን ቲፒኤልኤፍ ራሱንም ነው ከአሜሪካ ኤምባሲ የመጡ ልኡካን ትግራይ መጥተው እንደነበር ተሰምቶ ነበረ። አንተን አነጋግረውሃል? የሚቻል ከሆነ በምን ጉዳይ ተነጋገራችሁ? ምንድን ነው ያሉት የሚለውን ስዕሉን ለማግኘት ብዬ ነው። ትናንት መሰለኝ እዚህ ነበሩ። ትናንት አላገኘኋቸውም፣ መምጣታቸውም አላወቁም። ግን ትናንት በዋናነት የመጡት የቲፒኤልኤፍ አመራር ለማግኘት ነው። ከአንድ ሳምንት በፊት ግን መጥተው አግኝቻቸው ነበር። እኔ ጋር መጥተው እኔን አግኝተው ነው የተመለሱት። ቲፒኤልኤፍን አላገኘም። ያነሳችኋቸው ጉዳዮች መገለጽ የሚችሉ ናቸው? ኮንሰርናቸው ሁኔታው ነው እና ምንድነው እያደረኩ ያለሁት፣ ምንድነው የኔ ቀጣይ ማስበው ወዘተ የሚል ነገር ነው። ሌላ አዲስ ነገር አይደለም። ጥያቄ በጥያቄ ነው ይዘው የመጡት። ከዛ ያድርግ ምናምን የሚባልም የምክር ነገርም አልነበረም። አሁን እየተነጋገርን ያለነውን ነገር ማግኒቲዩድ እንድንረዳ ብዬ ነው ቀጥሎ የማነሳልህን ጥያቄ የማነሳውና ህወሓት በውሳኔው ጸንቶ ያለውን ለመተግበር ከተንቀሳቀሰ ኢንተርቬንሽን ሊኖር ይችላል ብለህ እንደምትሰጋ ጠቅሰልኛል። እስቲ እዛ ላይ ትንሽ ፎከስ አድርገህ ብትናገር ደስ ይለኛል። ቀጣይ ውጤቱ ምንድን ነው ብለህ ነው የምትሰጋው? ጦርነት ይፈነዳል የሚል ስጋት ነው? ያንንስ ጦርነት ትግራይ ልትሸከመው የምትችል ነው? ምንድን ነው እዛ አካባቢ ያለህ አሰስመንት? አንደኛ እኔ እንግዲህ ወታደር ነኝ፣ ጦርነቱን መርቻለሁ። እንግዲህ ጦርነት አውቃለሁ የሚል ሀሳብ አለኝ። አሁን ደግሞ ለትግራይ ህዝብ ጦርነት አያስፈልገውም የሚል በጣም ጽኑ የሆነ አቋም ነው ያለኝ። ኢቭን ለጦርነት ምክንያት ቢኖርም አሁን የትግራይ ህዝብን ወደ ጦርነት አይገባም የሚል እንትን አለኝ። በዛ ሳይ በተቻለ መጠን የሰላሙን አማራጭ እስከ መጨረሻው የመጠቀም ነገር ማለት አለበት እንጂ ጦርነት እኮ ስለፈለግከው ብቻ አይደለም መምጣት ያለበት፣ ወይም የሚያስደስቱ ሁኔታዎች መሆን አለበት፣ ወይም ምክንያቶች መኖር አለበት። ከዛ ሲምፕል ነገር ነው እኮ እኔ አሁን በህይወት ያለ ነው እኮ አይደለም። ከክርስቶስ ልደት በፊት የነበሩ የነሳዙ እንትኖችም አሉ። ምን አስበህ ወደ ጦርነት እንደምትገባ ራሳችን ማወቅ ይኖርበታል። እኔ አውቃለሁ ስለ ራሳችን እላለሁ፣ ስለ ሌላኛው ወገንም በጥልቀት አውቃለሁ እላለሁ። ከዚህ አንጻር ነው ይህን በደንብ ካወቅ ከዚህ ተነስተን የምንወስነው ነገር ከሆነ በጣም ትክክለኛ ይሆናል። ግን ከዚህ የማይነሳ ውሳኔ ግን ትክክል አይሆንም የሚል ሀሳብ ነው ያለኝ እና አሁን አያስፈልገንም የሚል ሀሳብ አለኝ። አንደኛ ይታወቃል እኮ የጦርነት ማግስት ያለ ትራውማ ነው ያለው። ከዛ ፖለቲካውም አዋክቦታል፣ ህዝቡ አዋክቦናል፣ ሁላችንም ሊደርሽፑም ዩኒፋይድ አይደለም። ህዝቡም ጋር የተፈጠረ ነገር አለ፣ ዝግጁነትም አለ። ስግነት እንግዲህ የህዝብ በአስተሳሰብ ዝግጁነትም አለ። ከዚህ ጋር በተያይዘው አንተ ጦርነት አድርግበታል የምትለው ደከም ያለ ቢሆንም ከራስ ጋር ነው መጠንከርም መድከም በተነጻጻሪ ነው እንጂ አነጻጽር ከራስ ጋር ወይም ነው እንጂ ለብቻ አይደለም እንትን የሚለው። ከዛ አንጻር ሳይ አይገባም የሚል እንትን አለኝ እኮ አሁን እንግዲህ ያው የትግራይን ሁኔታ ተመልክተን አሁን ያለችበት ሁኔታ እንግዲህ በራሱ ከፖስት ዎር
ጦርነቱ ቆሟል ተብሎ ከታመነ ማለት ነው በጣም በጣም ብዙ ማህበራዊ፣ ፖለቲካዊ ችግሮች፣ ኢኮኖሚያዊ ችግሮች ያሉበት ነው። ፕላስ አዲስ አበባ ያለው አካልም በምንም አይነት ሁኔታ ቅድም በጠቀስካቸው የሰራተኛ ደሞዝ ጭምር በመከልከል ህብረተሰብ መቅጣት የሚፈልግ ከሆነና ይሄ ሁኔታ የማይለወጥ ከሆነ ምንድን ነው የትግራይ አማራጭ የሚል ጥያቄ ይነሳልና ነው። ታዲያ በዚህ ሁኔታ ሟምተን እንለቅ ወይ የሚል ጥያቄ ነው የሚነሳው እና እሱን በተመለከተ እንደው ቅድም ነካክተኸዋል፣ ግን የበለጠ እንድትልበት ፈልጌ። አሁን የኔ ስጋት ልንገርህ፣ አሁን መዋጋት የለብንም የሚል ስጋት ሲሪየስ እምነት አለኝ። ከዛ አሁን ትግራይ ስናይ ደግሞ ሎካሊ አይደለም ትግራይ ውስጥ ብቻ ሆነን ስለ ትግራይ ብቻ አይደለም ማሰብ ያለብን። ትግራይ እንግዲህ በዚህ ያለንበት ሪጅን ውስጥ ያለችው ናት። እዚህ ነው ዓለምም አለች። ስለዚህ እሱንም እንትን ማድረግ ይኖርብናል። በቃ በጣም ሎካል ሆነ እዚህ አድገን እዚህ ተበሳጭተን እዚህ ዘጋን እዚህ እንትን አድርገን አይደለም እንትን የምንሆነው። ስለዚህ እናስባለን፣ ይቅርታ እናስባለን በዚህ ሪጅን ምን ጥሩ ነገር አለን፣ ምን ጥሩ ነገር ምንስ የሚያስቸግረን አለ። አሁን ትላልቅ ዴቨሎፕመንት አለው፣ እሱንም ታሳቢ አደርጋለን። ሪጅኑም አሁን አመቺ አይደለም የሚል እንትን አለኝ፣ ውስጣችንም አመቺ አይደለም። ስለዚህ ያለው አማራጭ አለ። አሁን ፌዴራል መንግስት ደግሞ ማዕት ደተኖች ይዘው ነው እንትን ያደርጋል። አንደኛው አንዴ ነዳጅ፣ አንዴ የበጀት፣ አንዴ ምናምን እየነካካ ነው እንትን እያደረገ እንለቅ ወይ የሚል ነገር ይነሳል። ሁለት በጣም አስቸጋሪ የሆነው አማራጭ ናቸው። ጦርነት አማራጭ አድርጌ ያላየም። ከዛ ውጭ ያለ አማራጭ ስ እንዴ ከዛ ውጭ ያለው አማራጭ መሟሟት ብቻ ነው እንዴ? እኔ እኮ ከቻልን እኮ ጥሩ ነው። እንዴት እንደምንዋጋም እናውቃለን። ማንችል ከሆነ ግን ምንድን ነው የምናደርገው? አሁን አንችልም ማለት ነገር አንችልም ማለት አይደለም። አሁን ያለንበት ሁኔታ ግን ጥሩ ባይሆን ይመረጣል። አሁን ይሄ ላይታች እያለ የሚመጣ ፖለቲካ ሳታየው እንደዚህ ብሎ እንዴት አድርጎ ጦርነት እኮ በጣም ከባድ ነው። እንዴት አድርጎ ይመራል? ስለዚህ ምሰጋው ወደ መጀመሪያ ጥያቄ አንደኛው ያስተካክለናል ብለህ እንደገና ነባር መለሳናል ምናምን ብለህ በራሳችን ኢኒሽቲቭ የሚጀመር ነገር ስጋት አለኝ። ትክክል አይደለም ይልትላለኝ። ዝም ብለህ አይታወቅም ውጤቱ ወደማናውቀው አይነት ይወስደናል የሚል ሀሳብ አለኝ። ከዚህ አንጻር ትክክል አይሆንም የሚላለኝ። ፌዴራል መንግስት በምን ኢንተርጋል አላውቅም፣ መንግስት አፈረሳቸው ምናምን ብሎ እንጃ በእግር በወታደር ይልካል ወይ ህግ ያስከብራል ወይ አላውቅም። ግን ከዛ በታች ያሉ ብዙ ነገሮች ደግሞ አሉት። እነዚህ ብዙ ነገሮች ጠበቅበቅ ያደርጋቸው ይሆናል። ኢንተርቬንሽኑ በኃይል ብቻ አይደለም የሚመስለኝ። ከዛ ኃይል ያልሆኑ ማዕት ነገሮች ይኖራሉ አሉት እኮ ስቴት ኢንስትሩመንት አሉት። ምክር ቤት ማለም የሚል አላውቅም። ብዙ ነገሮች አሉና እሱ ውጥረትን የባሰ እንትን ያደርገዋል የሚል ሀሳብ አለኝ። ከዚህ አብዛው ትንሽ የጦርነት ሁኔታ መፍጠሩም አሁን ጥሩ አይሆንም የሚል ሀሳብ አለኝ። ለትግራይ አያመችም የሚል ነገር ነው። ስለዚህ ለትግራይ አሁን ያለው ሰላም እስከየት እንሄዳለን የሚል እዛ ላይ የመጫወት ነገር ግን የሚያስፈልገን ይመስለኛል።
አሁን ያለው ሁኔታ ስላለው ጠቅሳል። ኦኬ አንተ በሰራዊት መሪነትህ በመንግስት መሪነትህ ምክንያት ቅድም እንደጠቀስከው በትግራይም በሌላ በኩል ያለውንም ሁኔታ በጥልቀት እንደምታውቅ ጠቅሳል። ታዲያ የህወሀት አመራር ስሌት ምንድን ነው? የትግራይ አጠቃላይ ሁኔታ አሁን አንተ የገለጽከው ከሆነ የህወሀት አመራር ይሄን ለማድረግ ምን ደምሮ ምን ቀንሶ ነው የሚል ግምት ያው ግን ያንተ መረዳትህን ነው ልጠይቅህ የምችለው። በዋነኝነት እነሱ ናቸው መመለስ የሚችሉት። መድረኩን ለመጠቀም ከፈለጉ እንጋብዛቸዋለን። ግን እንዴት ነው እያሰሉ ያሉት? ምን ደምረው ምን ቀንሰው ነው የሚል ግምት ነው ያለ? እኔ እንጃ አለ ምክንያቶች እንዳሉ ይታወቃል። ለጦርነት ማስገባት የሚችል የተፈናቃዮች ጉዳይ አለ፣ እነዚህ የግዛቶች ጉዳይ አለ፣ እዛ ያለው ህዝብ የሚኖርበት ሁኔታ አለ። አሁን እነዚህ እንዴት ታያቸዋለህ የሚለው ይሄ የጦርነት ምክንያት ሊሆን እንደሚችል ይገባኛል። ከዛ እኔ እንጃ የሁኔታ ግምገማ ልዩነት ይኖራል ወይ ስለራስ እና ስለ ምትዋጋው ኃይል እንዴት አድርገህ ስለ ሁለቱም ትክክል እውቀት አለ ወይ? ትክክል ምክንያቱም ዋና መነሻ ቀላል ነው። ራስን ወቅት ራስን ወቅናት በትክክል ከዚህ ትክክለኛ ድምዳሜ መነሳት አለበት ነው የምትፈልግ ከሆነ ይሄ ስለጎደለ የቀማላህ በኋላ ምናምን አይደለም። አንዳንዱ ትናንሽ ነገሮች ናቸው። በዋናነት ግን እንትን ማድረግ ያስፈልጋል። ሌላው ከማን ጋር ሆነ ነው? አንተስ ከማን ጋር ሆነ ነው? ምን ኢንተረስት ይዘህ ነው? ምን ጥቅም ለማሳካት ነው የምትፈጥረው? ወዘት የሚሉ ነገሮች ማለት የሚነሱ ነገሮች አሉ። እዛ ላይ በደንብ ቢታይ ጥሩ ይመስለኛል። በአጠቃላይ ግን ለመጠየቅ ትችላለህ። እነሱ አማኑኤልም አንድ ጊዜ ቀርቦ ነበር፣ ሁለተኛ ልጠይቀው ትችላለህ። በእኔ እምነት ግን እስካሁን ድረስ ያለው ምዘና ስለ ራሳችንና ምዘና ስላለኝ አሁን ትንሽ እንትን ማድረግ ያስፈልጋል። ትንሽ ራሳችን የቤት ስራ አሁን ያለው ፖለቲካ ራሱ የቤት ስራ ነው። እሱ የሚፈጥረው ትራማ አለ ከነበረው በተጨማሪ አሁን ይሄን አስተካክለ ይሁን እንትን አድርገህ በቃ ነባሩን መልሼ ምናምን ስላልክ ኢዳዝ ተዘጋጅተሃል ማለት አይደለም። እሱ የሚፈጥርበት ድክመትም አለ። ወይም እዛ አምባጓሮ አተካራ ውስጥ ለገባ እንትን ማለት አይደለም። እያንዳንዷ በመሀል የምትፈጠረው ግጭት፣ አለመግባባት የምትፈጥረው ቁስል አለች፣ የምትፈጥረው ትራማ አለ። በተለይ በጣም ይሰጋል ህዝብ የትግራይ እንደገና ተከፋፍቷል፣ እንደገና ችግር እንዳይፈጠር የሚል በጣም ስጋት አለ። ይህ አይነት ሁኔታ ይዘህ በቃ አንድ ጠርጋለሁ ሌላውን ጠርጋለሁ ስለዚህ የሚባል ነገር አይደለም ያለው። ስለዚህ ድክመት ነው እየፈጠረብን ያለና ሁሉንም አያይዤ ሳየው ትንሽ መረጋጋት የሚያስፈልገን ይመስለኛል። በዚህ ሂደት ደግሞ የሚሻሻሉ የውስጥም የሪጅኑም የሀገሩም ሁኔታዎች ካሉም እዛ ኢንጌጅ እያደረግ ማየት ያስፈልግ ይሆናል። ጦርነት ብቸኛ አማራጭ ዛሬ ካላደረኩ የሚል ነገር የሚሆን ነገር አለ። ትክክል አይመስለኝ ብቻ ኔ የማጠቃለያ ጥያቄዎችን ነው ቀጥሎ ማቀርበው። በስከዛሬ የፕሬዚደንትነት ቆይታ ሪሊ ለትግራይ በተጨባጭ ምን ፈይደሃል ብለው ለሚጠይቁ ሰዎች የምትላቸው ምንድን ነው? ይሄ ለአንድ አመት የፕሬዚደንትነት ስልጣን መረከብህ የትግራይን አንድ አመት ወስዷል ወይ የትግራይን አንድ አመት ሰርቋል የሚል አስተያየት አለህ ወይስ ያሳካሁት ነገር አለ የምትለው አለ? አሻራህ ወይም መታወሻህ ምን የሚሆን ይመስልሃል? አንደኛው አትሊስት
ጦርነት አልገባንም። አዲስ ወደ ግጭት አልገባንም። ያጋጠመን ጦርነት የለም። ግን ተኩስ ማለት ነው ጦርነት። ከጦርነት በመለስ የሆኑ ተጽዕኖዎች ግን 1,000 ቦታ አሉ። ልክ እያንዳንዱ ዜጋም ፍራስትሬት የሚያደርጉ ነገሮች አሉ። ትንሽ ጡረተኛውም፣ ትንሽ ባንክ ያስቀመጠውም፣ ባለሀብቱም ሁሉንም ፍራስትሬት ያደረገ ነገር አለ። ግን ወደ ለየለ ጦርነት ሳንገባ ቆይተናል የሚል አለኝ። አንድ ሁለተኛው እንግዲህ እንደ መንግስት ራሳችን ፕሮሞት አላረግንም። የተሰራ ያዝ አትሊስት ስቴብል የሆነ ካቢኔ እየወሰነ የሚሄድ ስራም የተቻለውን በጣም ከፍተኛ ውጥረት ኢንፋክት ትልቅ የበጀት ችግር ትልቅ ጉድለቶች እያሉ ችግሮች እያሉም ጥሩ ሰርተዋል የሚል እንትን አለኝ። በተለይ ብዙ ሴክተሮች አሁን መንግስት እንትን የሚላቸው ከትምህርት ሻውም ከውሃውም ከምናምንም ሲታይ ለምሳሌ ጥሩ ተሰርቷል የሚባል ይሄ ዲናይ መደረግ ያለበት አይደለም። ትንሽ መንግስቱ አሁን ቀደም ብለው የነበረው አለ በመጀመሪያው ጌታቸው እያለ ትንሽ እንትን ይበዛብን ነበር እና አለመረጋጋት ካቢኔው ጭምርም የካቢኔ ስብሰባውም እና ካቢኔው ጋር የሚነሳም ነገር ውስጥ ካቢኔው የነበሩ ግራ ቀኝ የሚሉ ነገሮች ነበሩ። እቅድም ፎርዛት ማተር አልነበረንም። አሁን እቅድ ይዘን እቅዱም እየመገመገም እየመዘን ሄደናል። ከዛ አንጻር ትንሽ የሚያኩራራ ባይሆንም ትንሽ የመንግስት ሽታ አይነት እንዲኖር አድርገናል። በተለያዩ መንግስት ስራዎች ኢንፋክት እነዚህ ከፌዴራል የሚመጡት የደሞዝ፣ የበጀት፣ የነዳጅ፣ የባንክ ምናምን ባይኖሩ እነዚህ እቀባዎች ባይኖሩ ኖሮ እነዚህ ማዕቀቦች ባይኖሩ ኖሮ የተሻለ እንትን ያደርግ ነበር። ምንም በሌለበት ነው ሰራተኛው እየሰራ ያለው። አሁን ሌላው በጣም መሰረታዊ የሆነው ዛሬ ለምሳሌ የወሰነው የፉድ ኢነርጂ እና ወተር ኔክሰስ የሚለው ጥናት አድርገን እንትን ያደርግ እዛ ላይ በጣም ዛሬም እነሱ ጋር በካቢኔው ጋር እንገልጸው ነበር። እኔ ረጅም ጊዜ ይሄኛውን ማሳከት ነው አሳከቻው ከምላቸው ነገሮች አንዷ ዛሬ የወሰነው ነገር ነው። ያልተሳኩ ነገሮች አሉ። በጣም ከፍተኛ ህዝቡ ከጭንቀት አልወጣም። ህዝቡ ከተፈናቃዩ ተስፋ የሚያስቆርጥ ነገር አለ። የባንክ አለ ባንኩ ኦልሞስት በራሱ ገንዘብ 1,000 ለማውጣትም ሲሰለፍ በጣም ፍራስትሬት ነገር ነው። ነዳጅ የሌለው ትራንስፖርቱ በጣም እየጨመረ እንትን ነው እና እንደ መንግስት እዚህ ባልኖር የምትላቸው ነገሮች